እንኳን ወደ ማይንድ ዊዝ ማሩ በደህና መጡ። እኔ ማሩ እባላለሁ፣ የሳይካትሪ ባለሙያ ነኝ። ድብርት ምንድነው? ለምን ይከሰታል? ከዝም ብሎ ሀዘን በምን ይለያል? በዚህ ቪዲዮ ውስጥ ስለ ድብርት ሳይንሳዊ ትርጉም፣ በአንጎላችን ውስጥ ስለሚፈጥሩ ለውጦች፣ በዝርዝር ስለ 6ቱ ምልክቶች፣ ስለ የተለያዩ የድብርት አይነቶችና ስለ ሙሉ የህክምና አማራጮች ከቤት እስከ ሆስፒታል እናያለን። ድብርት የአእምሮ ጉንፋን አይደለም። ድብርት ዝም ብሎ የሰዓት ወይንም የዕለታት ሀዘን አይደለም። ሁላችንም በህይወታችን ውስጥ እናዝናለን፣ አንዳንዴም ተስፋ መቁረጥ ስሜት ይሰማናል። ነገር ግን የሚሰማን ስሜት ዝም ብሎ ሀዘን ነው ወይስ ድብርት? ብዙ ሰዎች ድብርት እንደ ስንፍና ወይንም እንደ ክፉ መንፈስ ያዩታል። ግን ድብርት ሳይንሳዊ ህክምና ያለው የአእምሮ ጤና እክል ነው። ዛሬ በማይንድ ዊዝ ማሩ ድብርት መኖሩን በምን እናውቃለን የሚለውን እናያለን። በዓለም ላይ በየ40 ሰከንዱ አንድ ሰው በድብርት ምክንያት ህይወቱ እንደሚያልፍ ያውቃሉ? ዛሬ ይሄንን ጉዳይ በሽታ እንዴት አሸንፈን የአእምሮ ሰላማችንን እንደምናገኝ በዝርዝር እናያለን። ድብርት ምንድን ነው? ድብርት ስሜታችን፣ አስተሳሰባችንና የዕለት ተዕለት ተግባራችን የሚጎዳ የጤና እክል ነው። በአንጎላችን ውስጥ ያሉ ሴሮቶኒንና ዶፓሚን የተባሉ ኬሚካሎች መዛባት ለዚህ ዋነኛ ምክንያት ነው። ባዮሎጂያዊ መንስኤ፣ በአንጎላችን ውስጥ የነርቭ ሴሎች መረጃ የሚለዋወጡበት ኬሚካሎች አሉ። ሴሮቶኒን፣ ዶፓሚን እና ኖሪፒነፍሪን። እነዚህ ኬሚካሎች ሲቀንሱ አእምሮአችን ደስታን ፕሮሰስ ማድረግ አይችልም። ለምሳሌ ዶፓሚን የደስታ ኬሚካል ነው። ድብርት ሲይዘን ይህ ኬሚካል ያንሳል። ስለዚህ አእምሮአችን ምንም ጥሩ ነገር ቢፈጠር ደስታን መቀበል አይችልም። ጄኔቲክስ፣ ቤተሰባችን ውስጥ ድብርት ካለ የመያዝ እድላችን የሰፋ ነው። አካባቢያዊ ጫና፣ ድህነት፣ ስራ ማጣት፣ የሚወዱትን ሰው ማጣት ለድብርት ያጋልጠናል። 6ቱ ዋና ዋና ምልክቶች: የማያቋርጥ የሐዘን ስሜት፣ ከ2 ሳምንት በላይ የሚቆይ ባዶነት፣ የተስፋ መቁረጥ ስሜት፣ ታካሚ ውስጤ ደርቋል ወይንም ምንም አይሰማኝም ሊል ይችላል። ማልቀስ ፈልጎ ማልቀስ የማይችልበት ደረጃ ላይ ሊደርስ ይችላል። ሁለተኛ ደግሞ ለነገሮች ፍላጎት ማጣት፣ ቀደም ሲል ያስደስቱ የነበሩ ነገሮች አሁን ደስታ አለመስጠታቸው። ለምሳሌ ስፖርት፣ ጨዋታ፣ ጓደኝነት። ለምሳሌ ይህን ስንመለከት ልብስ መግዛት የምትወድ ሴት፣ ኳስ መጫወት የሚወድ ወንድ ወይንም ከልጆቹ ጋር መጫወት የሚወድ አባት ያንን ነገር ጭራሹኑ ሲጠሉት ማለት ነው። ሶስተኛ ደግሞ የእንቅልፍና የምግብ ፍላጎት መዛባት፣ እንቅልፍ ማጣት ወይንም በጣም መተኛት፣ እንዲሁም የምግብ ፍላጎት መቀነስ ወይንም መጨመር። እንቅልፍ ማጣት፣ ሌሊት መንቃት፣ ከመጠን በላይ መተኛት፣ ከሰዎች ለመሸሸጊያ እንቅልፍን መምረጥ። የምግብ ፍላጎት፣ አንዳንዱ ጭራሹኑ ምግብ ይጠላሉ፣ ክብደት ይቀንሳሉ። አንዳንዱ ደግሞ ጭንቀቱን ለመርሳት በጣም ይበላሉ፣ ክብደት ይጨምራሉ። አራተኛው ደግሞ የኃይል ማጣትና ቶሎ መድከም፣ ምንም ስራ ሳይሰሩ ሰውነት ይዘላል፣ የዛለ ስሜት እንዲሰማው ማድረግ፣ ከባድ ድካም፣ ጠዋት ካልጋ ለመነሳት የሚደረግ ትግል፣ ሰውነት ይደክማል፣ መራመድ፣ መናገር፣ ሌላው ቀርቶ ገላን መታጠብ እንደ ትልቅ ተራራ መውጣት ይከብዳቸዋል። አምስተኛው ደግሞ ራስን መውቀስ፣ እኔ ዋጋ የለኝም የሚል ከባድ የጥፋተኝነት ስሜት፣ ራሳቸውን ለሁሉም ነገር ተጠያቂ ያደርጉታል። ትኩረት ማጣት፣ ውሳኔዎችን ለመወሰን መቸገርና ነገሮችን ማስተዋስ አለመቻል፣ መጽሐፍ ማንበብ አይችሉም። ፊልም ሲያዩ ሀሳባቸው ይበተናል። ይህ ስራቸውን ትምህርታቸው ላይ ይጎዳል። የተለያዩ የድብርት አይነቶች: ሜጀር ዲፕሬሲቭ ዲስኦርደር፣ ከባድ ድብርት፣ ክሊኒካል ዲፕሬሽን የምንለው አንድ ሰው ቢያንስ ለ2 ሳምንት በተከታታይ ደስታ ስሜት ሲርቃው ነው። ፐርሲስታንስ ዲፕሬሲቭ ዲስኦርደር ወይንም ዳይስቴሚያ፣ ለረጅም ዓመታት ከ2 ዓመት በላይ የሚቆይ መጠነኛ ድብርት። ፖስትፓርተም ዲፕሬሽን፣ እናቶች ከወለዱ በኋላ የሚገጥማቸው ድብርት ነው። ሲዝናል አፌክቲቭ ዲስኦርደር፣ ከወቅት መለዋወጥ ጋር የሚመጣ የድብርት አይነት ነው። የድብርትና የጭንቀት ግንኙነት፣ ብዙ ጊዜ ድብርት ብቻውን አይመጣም፣ ከጭንቀት ጋር አብሮ ይከሰታል። ታካሚ ለወደፊቱ እየሰጋ ስላለፈው ነገር ደግሞ እያዘነ ሊሰቃይ ይችላል። የተሸሸገ ድብርት፣ አንዳንድ ሰዎች እያዘኑ ግን ሁል ጊዜም ይቆጣሉ ወይንም ይበሳጫሉ። በተለይ በወንዶች ላይ ድብርት በንዴት ሊገለጥ ይችላል። በልጆች ላይ ደግሞ በትምህርት ውጤታቸው መቀነስ ወይንም ከሰው ጋር መጣላት ሊታይባቸው ይችላል። አካላዊ ህመሞች፣ ድብርት ጭንቅላት ውስጥ ብቻ አይደለም፣ ሰውነት ላይም ህመም ያመጣል። ምክንያቱ የማይታወቅ የጀርባ ህመም፣ ራስ ምታት እና የጨጓራ መረበሽ የድብርት ምልክቶች ሊሆኑ ይችላሉ። የራስ መጉዳት ሐሳብ፣ ድብርት እየበረታ ሲሄድ መኖር ትርጉም የለውም የሚል ሐሳብ ሊመጣ ይችላል። እንዲህ አይነት ሐሳብ ከመጣ በፍጥነት ወደ ባለሙያ መሄድ ነው እንጂ ለብቻ ይወጣዋለሁ ማለት አደገኛ ነገር ነው። ድብርትና ሱስ፣ ይህ ትልቅ ችግር ነው። ብዙ ሰዎች ድብርታቸውን፣ ስሜታቸውን ለማሸነፍ ወደ አልኮል፣ ጫት ወይንም ሲጋራ ይገባሉ። አልኮል ለጊዜው የሚያዝናና ቢመስልም በባህሪው ግን ዲፕሬሳንት ስለሆነ ድብርቱን በ10 እጥፍ ያባብሰዋል። በጾታ፣ በእድሜ መካከል ያለው ልዩነት፣ ወንዶች ሊያዝኑ ይችላሉ ግን በጣም ተነጫናጭ፣ ተሳዳቢ ሊሆኑ ይችላሉ። ድብርታቸውን በቁጣ ይገልጹታል። በአረጋውያን፣ እድሜያቸው የገፋ ሰዎች ድብርት ሲይዛቸው መርሳት ሊታይባቸው ይችላል። ብዙ ጊዜ ከመርሳት በሽታ ጋር ይሳሳታል።
የድብርት ክፉ አዙሪት። ድብርት መጀመሪያ ሀሳብን ይመርዘዋል፣ እኔ ዋጋ የለኝም በማለት ውጤቱ ደግሞ ከዛ ጉልበትን ያሳጣል፣ ሰዎች እንድትሸሽ ያደርጋል። አዙሪቱ ብቻን ስትሆን ደግሞ መጥፎ ሀሳቦች ይበዙባል። በዚህ አዙሪት ውስጥ ሆነ ለምን አልበረታውም ብለ ራስን አትውቀስ፣ ምክንያቱ ይህ የህመሙ ባህሪ ነውና። በስራ የሚደበቅ ድብርት። አንዳንድ ሰዎች ስራቸው ላይ በጣም ጎበዝ ናቸው፣ ይስቃሉ፣ ይጫወታሉ፣ ግን ቤት ሲገቡ ያፈርሱታል። ይህ ፈገግታ ያለው ድብርት ይባላል። እነዚህ ሰዎች እርዳታ ለመጠየቅ ይፈራሉ፣ ምክንያቱም ደህና ነህ ስለሚባሉ ማለት ነው። ድብርት በህክምና ይድናል። መፍትሄዎቹም የባለሙያ ድጋፍ መጠየቅ ነው፣ በሳይካትሪ ወይንም የስነ ልቦና ባለሙያዎችን ማማከር ነው። የንግግር ህክምና ወይንም የመድኃኒት ህክምና ስላለው ማለት ነው። የአካል ብቃት እንቅስቃሴ በቀን ለ20 ደቂቃ የእግር መጓዝ አይምሮ ደስተኛ እንዲሆን ስለሚያደርገው። ለሰዎች መናገር፣ የሚያምኑትና የሚቀርቡትን ሰው ቀረብ ብለው የሚሰሙትን ስሜት ማውራት። አልኮልና ሱስን ማስወገድ። እነዚህ ድብርትን ስለሚያባብሱት አልኮልና ሱስን መጠቀም የለብንም። የህክምና አማራጮች። መድኃኒት አስፈላጊነት። ህመሙ ያለው ሰውነት ላይ ቢሆንም ምንጩ ግን አይምሮ ውስጥ ያለው ኬሚካል መዛባት ነው። መድኃኒቶችም አንቲዲፕሬሳንት መድኃኒቶች ሱስ አያስይዙም፣ ስራቸውም የጎደለውን ኬሚካል መተካት ብቻ ነው። ውጤቱ የሚታየው ከ2 እስከ 4 ሳምንት በሚሞላ ጊዜ ውስጥ ነው። የንግግር ህክምና ከሳይኮቴራፒስት ኮግኒቲቭ ቢሄቪራል ቴራፒ ተመራጭ ነው። አስተሳሰብን በመቀየር ስሜታችንን ማስተካከል። አስተሳሰባችን ሁል ጊዜ መጥፎ ብቻ የምናይ ከሆነ ድብርቱ አይለቀንም። ስለዚህ አመለካከታችንን ማከም አለብን። የአኗኗር ዘይቤ፣ ከሰዎች ጋር ግንኙነት ማድረግ፣ ሶሻል ኮሚኒኬሽን ማድረግ፣ ስፖርት መስራት ይጠበቅብናል። የቤተሰብ ሚና ደግሞ ቤተሰብ ድብርት ያለበትን ሰው አይዞ በርታ ብቻ ሳይሆን አብሬ ነኝ እናውራ ማለት አለበት። ለምን ትደበራለህ፣ ምን ጎደለብህ የሚሉ ቃላት ሰውየውን በጣም ስለሚያሳምሙት እነዚህን ቃላቶች ከማለት መቆጠብ ይኖርባቸዋል። ድብርት ስንፍና አይደለም፣ ህመም ነው። ብቻን አይደለም። በዓለም ላይ በሚሊዮኖች የሚቆጠሩ ሰዎች በዚህ ውስጥ ያልፋሉ። የባለሙያ ድጋፍ መጠየቅ እብደት ሳይሆን ጤንነት መውደድ ነው። ብዙ ሰዎች ታክመው ወደ መደበኛ ህይወታቸው ተመልሰዋል። አስታውስ፣ ድብርት ውስጥ መሆን የእርሶ ጥፋት አይደለም። እርዳታ መጠየቅ ደግሞ የጥንካሬ ምልክት ነው። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ያድርጉት። ተጨማሪ የአእምሮ ጤና መረጃዎችን ለማግኘት ማይንድ ዊዝ ማሪን ሰብስክራይብ ያድርጉት።